ጂኤፍቲ አብዛኛው ሰው ፍሪ ስለወሰደ ብዙ ሰው ስለወሰደ ቀደም ብዬ ስለ ሩሉ ልስራ ብዬ ነው። ምናልባት እስከዛ ሰው እንትን እንዳይበላ በሚለው ህጋችሁን እንዳይጥስ በሚለው ቀደም ብዬ ለስራ ብዬ ነው። አወሳሰዱን ሙሉ ቪዲዮን ከዚህ በፊትም ሰርቻለሁ፣ ግን ያላያችሁ ልጆች ድጌም አሁን ሰራለሁ። ይሄ የኔ ኢንስታንት አካውንት ስለሆነ ኢንስታንት አካውንት እኔ ዴሊ ድሮዳውን ከዚህ ከ400 ምናምን ወይም ደግሞ ከ3% በላይ እንትን ማየት አልችልም፣ መበላት አልችልም። ከዛ በተረፈ ደግሞ ማክሲማም ከዚህ በላይ መበላት አልችልም። ስለዚህ ማክሲማም 6% ሚኒማም ደግሞ 3% እንደሆነ ነው። እና እዚህ ጋር ፕሮፊት ስፕሊት አለ። የኔ ስንት ነው? የኔ 80 ነው። ምናልባት የእናንተም 80 ይሆናል። እና ሌላው ምንድነው? ትሬዲንግ ከከፈታችሁ እስከ ከ2 ደቂቃ በፊት የተዘጋ ማንኛውም ፕሮፊት ካለ እሱ እንደማይሰራ ነው። ምናልባት በቻሌንጁ ሊሰራ ይችላል፣ ግን እንደዚህ ላይቭ አካውንት ስትወስዱ ምናምን ነገር አይሰራላችሁ። መጨረሻ ላይ የፋይናል እንትኑ ማለት ነው። ምናልባት ፈንድዱ ላይ ሊሰራ ይችላል፣ ግን ከ2 ደቂቃ በፊት መዝጋት እንዳትሞክሩ። ስቶፕ ሉስ ከነካ ችግር የለውም፣ ግን ቲፒ ከነካ ያ ቲፒ የዛ አይቆጠርም። እና ሌላው ምንድነው? ኒውስ ትሬድ ነው። ዜና ከመከፈቱም በፊት ሆነ ከተከፈተ በኋላ 5 ደቂቃ ወይ ቀደም ብላችሁም እንዳትገቡ። ዜናው ከተከፈተ በኋላ 5 ደቂቃም ሳይሞላም እንዳትጀምሩ። ፔንዲንግም እንዳይከፍት እና የሚል ህግ አላቸውና በቃ እናንተ ጥንቃቄ ማድረግ ያለባችሁ የኔ ላይቭ እንትን ነው፣ ኢንስታንት ስለሆነ ነው። የእናንተ ምናልባት ቻሌንጅ ከሆነ ምናልባት ዴሊ ድሮዳውን 6% ቢሆን ነው። 6% ዴሊ ለመበላት አንተናት ሪስክ እንዳታደርጉ። ዴሊ 6% መቼም ሪስክ እንዳታደርጉ። ደግሞ እዚህ ደግሞ ኢንስታንት አካውንት ላይ ምንድነው አንዴ የተበላውን ገበያ ለማስመለስ የምታደርገው ሩጫ አካውንቱን እንደሚያሳጣ ነው የተናገሩት። አንዴ ያጣውን ሎስ ያረከውን 100 ነው እንጂ እሱን ለማስመለስ የምታደርገው አካውንት ያሳጣል የሚል ህግ አላቸው። ደግሞ ማክሲማም ድሮዳውን የናንተ 8% ይመስለኛል። ስለዚህ ጥንቃቄ አድርጋችሁ ዜና ትሬድ ላለማድረግ ሞክሩ። ከ2 ደቂቃ በፊት ፖዚሽን ላለመስጋት ሞክሩ። ደግሞ ብዙም ሪስክ አታርጉ። እንደዚህ ያረጋችሁ አካውንታችሁን ማሳደግ ትችላላችሁ። እንግዲህ ይሄን ነፃ የወሰዳችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የኔ ኮሚኒቲ የሆናችሁ ልጆች እንደወሰዱ ነግሮኛል፣ ኢንቦክስም አድርጎኛል። ደስ ብሎኛል ስለወሰዳችሁ። እኔም ያው እንግዲህ 15 ኪሎ ወስጃለሁ፣ 15 ኪሎ ወስጃለሁ። ደስ ብሎኛል። ብቻ እናሳካዋለን፣ እንግዲህ እናሳካዋለን። ታንኪዩ